በዚህ አይነት ብሩኖ ፈርናንዴሽ ባሎንዶሩን ያሸንፋል። እንዴት መሰላችሁ? አሁን የምነግራችሁን ነገር ስታውቁት ለምን ብሩኖ ፈርናንዴሽ እንዳሸነፈ ግልጽ ይሆንላችኋል ብዬ አስባለሁ። 3 መራጮች አሉ፣ የእንግሊዝ ፕሪሚየር ሊግ አምበሎች እና ደጋፊዎችና በሶስተኛ ደረጃ የእንግሊዝ ፕሪሚየር ሊግ ፓናል የሚባሉት እነዚህ ጋር የተሰበሰቡ ሰዎች የእነዚህ ድምፅ ተደምሮ ነው አሸናፊ የሚለየው። ስለዚህም ከነዚህ ወሳኝነት ካላቸው ድምፆች መካከል የእንግሊዝ ፕሪሚየር ሊግ ፓናል የሚባሉ እዚህ ጋር ስማቸው የተጠቀሱ ነው። ስሙኝ፣ አንድሬ ታውሰንድ ቶትንሃም፣ ጀርሚን ዶፊው ቶትንሃም፣ ግሬን ሁድል ቶትንሃም ኤንድ ኦልሶ ሬድናፕ ቶትንሃም። እነዚህ 4 ሰዎች የቶትንሃም ናቸው። ለራይስ በፍጹም ድምጻቸው ሊሰጡት አይችሉም። ሪዮ ፈርዲናንድ ማንቸስተር ዩናይትድ፣ ጋሪ ኔቭል፣ ሪያን ጊግስ እና ማይክል ኦዌን፣ እነዚህ ደግሞ በማንቸስተር ዩናይትድ በኩል ያሉ ሰዎች ናቸው። ለራይስ ድምጻቸው ሊሰጡ አይችሉም። በአርሰናል በኩል ቲዮ ዋልኮት እና ያን ራይት አሉ። እዚህ ጋር ግልጽ የሆነላችሁ ይመስላል። ሌሎቹ ደግሞ የራሳቸው ድምጽ ደግሞ ወደ ብሩኖ ፈርናንዴሽ የሚሄድ እድሉን ደግሞ ታሳቢ በማድረግ ማለት ነው። እንዴት ነው ራይስ ይህንን ዋንጫ ሊያሸንፍ የሚችለው? ይህን ሽልማት ሊያሸንፍ የሚችለው? የእንግሊዝ ፕሪሚየር ሊግ አምበሎች ደግሞ የሚሰጡት ደግሞ ባያዝነስ ሊኖር ይችላል። አይገርመኝም። ይመቻችሁ። ለማንኛውም